ባለቤቴ በሽሮ ነው ያረስኳት። የጤና ባለሙያዎችና ለምሬት የዳረጋቸው ኑሯቸው። ባለፉት ሳምንታት የኢትዮጵያ የጤና ባለሙያዎች ከደሞዝና ጥቅማ ጥቅም ጋር በተያያዘ ለዓመታት የቆየ ጥያቄያቸውን ለመንግስት አቅርበዋል። ጥያቄያችን መልስ ካላገኘ የስራ ማቆም አድማ እንመታለን ያሉት ባለሙያዎቹ ወርሃዊ ደሞዛቸው በአገሪቱ ካለው የኑሮ ውድነትና ከስራ ጸባያቸው አንጻር ለመኖር ፈታኝ እንደሆነባቸው ለቢቢሲ ተናግረዋል። ለመሆኑ የኢትዮጵያ የጤና ባለሙያዎች ምን ያህል ይከፈላቸዋል? ህይወትንስ እንዴት እየገፉት ነው? ቤተሰባቸውን ለመመገብ ምን ያህል ይታገላሉ? ለንጽጽር ይሆን ዘንድ የጎረቤት ኬንያ የጤና ባለሙያዎች ወርሃዊ ደሞዝን እናንሳ። በኬንያ አንድ ጀማሪ ጠቅላላ ሐኪም በወር $1500 በላይ የሚከፈለው ቢሆንም አሁንም መንግስታቸው በሚያገኙት ገቢ ላይ ማሻሻያ እንዲያደርግ እየጠየቁ ነው። የኢትዮጵያ የጤና ባለሙያዎች የዳቦ ጥያቄ ሲሉ የሰየሙት ሰሞነኛ ጥያቄ ከባዱን የጤና አገልግሎት በአስቸጋሪ ሁኔታ ውስጥ እየሰጡ ቢያንስ ከረሃብና ከጭንቀት እንዲወጡ የሚወተውት ነው። ባለፉት ዓመታት በአገሪቱ እየናረ የመጣው የኑሮ ውድነት የሕክምና ባለሙያዎቹ ህይወት አዳጋች እንዳደረገባቸው ሁሉም ባገኙት አጋጣሚ እየተናገሩ ነው። በተለያዩ የሕክምና ዘርፎች ላይ ተሰማርተው ሀገራቸውንና ህዝባቸውን እያገለገሉ ከሚገኙት ሐኪሞች መካከል የተወሰኑት የሁላችንም ታሪክ ነው የሚሉትን ፈታኝ ሁኔታ ለቢቢሲ ተናግረዋል። ከነዚህ የሕክምና ባለሙያዎች የሰቆቃ ድምጾች መካከል ጥቂቶቹ እነሆ ይላል ቢቢሲ። ቁርስ መዝለል ከጀመርኩ 1 ዓመት ሆኖኛል ይላል አንዱ ባለሙያ። ስፔሻሊስት ሐኪም ነኝ። 26 ዓመት በትምህርት ላይ አሳልፌያለሁ። ደሞዜ 35 በመቶ ታክስ ተቆርጦ እጄ ላይ 8000 ብር ገደማ ይደርሰኛል። በዚህ ምክንያት መኖሬ ጥያቄ ውስጥ ከወደቀ ቆይተዋል። ባለትዳርና የአንድ ልጅ አባት ነኝ። የቤት ኪራይ ከደሞዜ እጥፍ 16000 ብር ነው የምከፍለው። ሳይከፈለኝ እየሰራው ነው ብል ይሻለኛል። ኑሮ ሙሉ ለሙሉ አልቀመስ ብለዋል። ባለቤቴ ጥሩ ስራ ስላላት በጀኝ እንጂ ምኑን ከምኑ አደርገው ነበር። የጋራ የባንክ አካውንት አለን። የኔን ደሞዝ ለአንዱ መሰረታዊ ወጪ አድርገን የሷን እጋራለሁ። አብዛኛውን ወጪያችን ባለቤቴ ትሸፍናለች። መሰረታዊ ወጪዎቻችን የሆኑት ልጅ ማስተማር፣ ማልበስ ባለቤቴ ናት የምትሸፍነው። በግልጽ ለመናገር ቁርስ መዝለል ከጀመርኩ 1 ዓመት ሆኖኛል። ራሴን ለማሳመን ጾም መንፈሳዊ ነው እላለሁ። በቀን 2 ነው የምመገብ። ብዙ ማስተካከዮች ማድረግ ግድ ሆኖብኛል። ህይወቴን በታምር ነው የምኖረው። እንዴት እየኖርኩ እንደሆነ ማሰብ አልፈልግም። ሳስበውም ያመኛል። አእምሮአችን ደህንነትን ይፈልጋል፣ ሰላምን ይፈልጋል፣ ነፃነትን ይፈልጋል። ስለ ምግብ ማሰብ የለብንም። ግን ይሄ መደበኛ ህይወቴ ሆነዋል። ለመኖር እየሞከርን ነው ብል ይቀር። ይህ የእኔ ብቻ ህይወት አይደለም። ሁላችንም የሕክምና ባለሙያዎች በአንድ ጀልባ ውስጥ ነን። ክፍለ ሀገር ነው የምሰራው። ባለፈው ዓመት ቡና 5 ብር እንጠጣ ነበር። አሁን 15 ብር ነው። ቡና እንኳን በ3 እጥፍ አድጓል። የእኛ ደሞዝስ? በዚህ ዓመት የኑሮ መናሩ ታሳቢ ተደርጎ የደሞዝ ጭማሪ ተደርጎልናል። 600 ብር ነው የተጨመረው። ሌላ ሀገር ሐኪም ምን ያህል ይከፈለዋል? እዚሁ ሀገራችን ውስጥ ባለው ነባራዊ ሁኔታ መኖር የሚቻል አይደለም። ከአቅም በላይ የሆነ ሮሮና ስቃይ ውስጥ ነን። እናም የዳቦ ጥያቄ እንድናነሳ ተገደናል። ይህን ጥያቄ ከ2011 ዓ.ም ጀምሮ ለሶስተኛ ጊዜ እየጠየቅን ነው። ወደ ውስጥ አልቅሰን ሲያቅተን የወጣ ብሶት ነው። ሐኪም ለመሆን የወሰንኩባትን ቀን ባረግምም ትምህርቱን የሙጥኝ ማለቴ ግን አዝናለሁ። ያን ሁሉ ጊዜና ኃይል ማውጣቴ የኔ ስህተት ነው። ብልሃታዊ ውሳኔ አይመስለኝም። ወደ ሌላ ሀገር ሄደው እጃቸው ተስመው የሚሰሩ ጓደኞች አሉኝ። አገሬን የምል ግትር ነኝ። እኔ እዚህ ለመድረስ ኢንቨስት ተደርጎብኛል። አስተማሪዎቼ ብዙ ለፍተዋል እያልኩ ወደ ሌላ ሀገር መሄድ አልፈለኩም። አሁን ግን 100% ስህተት እንደሆነ ተረድቻለሁ። ይህ አስተሳሰቤ ሙሉ ለሙሉ ተቀይረዋል። ጠቅላላ ሐኪም 80 ሆነን ነው የተመረቅነው። ከ40 በላይ የሚሆኑት አሁን ከሀገር ወጥተዋል። ከቀረነው ስፔሻሊስት እና ሰብ ስፔሻሊስት ሐኪሞች ውስጥ ከ15 በላይ የሚሆኑት ጎረቤት ሀገራት ተቀጥረዋል። ሐሳቤ አገልግዬ እገለገላለሁ ነበር። አሁን ግን እውነታው ገብቶኛል፣ ግን እንደረፈደብኝ ይሰማኛል። ሌላ ባለሙያ ደግሞ እንዲህ ይላል። እንኳን ትዳር መመስረት ጫማ መቀየር አልቻልኩም። በአንድ የመንግስት ሆስፒታል ፋርማሲስት ነኝ። ደሞዜ ተቆራርጦ 7000 ብር በወር ይደርሰኛል። በዚህ ደሞዝ እንኳን ትዳር መመስረት ጫማ መቀየር እንኳን አልቻልኩም። ዘይት ብቻ ገዝቼ ለስኳር ሊተርፈኝ ይችላል። በቃ
ደሞዝ ያለቀ፣ ትራንስፖርት አለ፣ ምግብ አለ፣ ልብስ መቀየር ሊያስፈልግ ይችላል፣ ማህበራዊ ህይወት ሊኖር ይችላል። እነዚህ ወጪዎች በትርፍ ሰዓት ክፍያ ለመሸፈን ነው የምሞክረው። ትዳር ለመመስረት ከጮኛዬ ጋር ቀን ቆርጠን ነበር፣ ግን በገንዘብ ምክንያት ተለያየን። ቤተሰቤም ስራ ከያዝኩ በኋላ እንደማልደውልላቸው እንደተውኳቸው ነው የሚያስቡት። ከቤተሰቤ ጋር አልገናኝም፣ ከማህበራዊ ህይወት ጋርም ተገድበን ነው ያለነው። ከሁሉም ህይወት ታቅቤ ብቻዬን ነው የኖርኩ ያለሁት። እንዲህ ሆነንም እየተራብን ነው። በአጭሩ ጭንቅንቅ ባለ ሁኔታ ውስጥ ነው እየኖርኩ ያለሁት። ሳት ብሎኝ የተለየ ወጪ ካወጣሁ ሙሉ ህይወቴ ነው የሚናጋው። አንዳንዴ በቀን 1 ጊዜ ወይም 2 ጊዜ ነው ምግብ የምበላው። ቀለል ያለ ብስኩት በልቼ ልውል እችላለሁ። መደበኛ የሆነውን የአንድ ቀን ህይወቴን ልናገር። አካላዊና አእምሮአዊ ድካም እንዳይሰማኝ ጠዋት ቡና ጠጣለሁ። የምግብ ፍላጎቴም ይዘጋል። ጨጓራዬ እንዳይጎዳ ደግሞ ውሃ ጠጣለሁ። ምሳዬ ወደ 8 ሰዓት 9 ሰዓት ገፋ አድርጌ እበላለሁ። ይህ ለራት ያደርሰኛል። ምግብ ከቤት ልቋጥር ብል እስከ 48 ሰዓት ስራ ላይ ልሆን ስለምችል አያደርሰኝም፣ ይበላሻል። ሌላኛው ባለሙያ ደግሞ እንዲህ ብለዋል። ልጄ ከምግብ ጋር በተያያዘ ከ3 ከ4 ጊዜ በላይ ታሟል። በአንድ ጤና ጣቢያ አዋላጅ ነኝ። ከደሞዜ 35% ታክስ ተቆርጦብኝ እጄ ላይ 7300 ብር ገደማ ይደርሰኛል። ከዚችም ደሞዝ ላይ ለግዴታ መዋጮ ይቆረጣል። በትርፍ ሰዓት ክፍያ በአማካኝ 6000 ብር አገኛለሁ። ባለትዳርና 2 ልጆች አሉኝ። ለቤት ኪራይ 9500 ብር ከፍላለሁ። የሚተርፈኝ 4000 ብር ነው። ለትራንስፖርት 2000 ብር አወጣለሁ። በቀሪው ነው እንግዲህ ቤተሰብ የምመራው። እኛ ቤት ጤፍ አስፈጭተን የወር አስቤዛ አሟልተን አናውቅም። ያለፈው ፋሲካ ጎረቤት ሲበላ ሲጠጣ ባለቤቴ ልጆቿን ይዛ ተኝታ ነው የዋለችው። ከሌላው ጊዜ በተለየ በጣም ያዘንኩበትን ጊዜ ልናገር። ለአራስ እናት ምን አይነት ምግብ እንደሚያስፈልግ ለማንም የተደበቀ አይደለም። የተመጣጠነ ምግብ መመገብ አለባቸው። እንደ ባለሙያም ይህንኑ ነው የምመክረው። ለእኔ ባለቤት ግን ይህን ማድረግ አልቻልኩም። አያሳዝንም? አራስ ሆና በግ ማረድ፣ ወተት ማቅረብ፣ ብዙ ነገር ማሟላት ነበረብኝ። ግን ከየት መጥቶ? ለአራሷ ባለቤቴ ሽሮ ነበር ሳቀርብ የነበረው። እሱንም በመከራ ነው። የኔ ኑሮ ይሄ ነው። ባለቤቴ ስራ ስትጀምር ለልጄ ወተት መግዛት ነበረብኝ፣ ግን አልቻልኩም። አጥሚት ነው እየጠጣ ያለው። ከ3 ከ4 ጊዜ በላይ ተቅማጥ ታሟል። ምን ላድርግ? ነገሩ የአባይን ልጅ ውሃ ጠማው አይነት ነው። በቅርቡ አገር ቤት ቤተሰብ ሞተብኝ። ቀብር መሄድ አልቻልኩም። ትራንስፖርት እንዴት እችላለሁ? በምን አቅሜ? በቃ እዚሁ አልቅሼ ነው ዝም ያልኩት። ሕይወታችን አደጋ ላይ ነው ያለው። በጣም ተቸግረናል። የጤና ባለሙያ እኮ ሻይ በዳቦ ነው የሚበላው። ያለንበት ሁኔታ የሞትና የሕይወት ጉዳይ ነው። መንግስት ይድረስልን። የጤና ባለሙያዎች ጥያቄ እንደሌላው የሚታይ አይደለም። ለመማር ረጅም ዓመታትን ከማሳለፍ ባለፈ ለቀናት ያለ እረፍት ስራ ላይ ነን። ጫና አለብን። ሌላ ስራ ለመስራት ፋታ የለንም። ስራ ለመቀየርም አማራጮች የተገደቡ ናቸው። ለዚህ የዳቦ ጥያቄያችን ግን ምላሹ እስራት፣ ድብደባና ዛቻ ሆነ። እኔ የምሰራበት ተቋም በደህንነት ተከቦ ነው ያለው። በአለቆቻችን በኩል ከፍተኛ ማስጠንቀቂያና ማስፈራሪያ እየተሰጠን ነው። እየለቀምን እናባረራቸዋለን ተብለናል። ጠያቂ እንኳን አታገኙም እያሉን ነው። የጤና ባለሙያዎች ከክፍያ ጋር በተያያዘ ከዘርፉ እየወጡና እየተሰደዱ ነው። በተለይም ወደ ሌሎች አፍሪካ ሀገራት ፈልሰው የሚሰሩ የጤና ባለሙያዎች የተሻለ ክፍያ እያገኙ ስለመሆኑ ይነገራል። ባለፉት ሳምንታት የተቀሰቀሰውና የጤና ባለሙያዎች ንቅናቄ ዘመኑን የዋጀ አሰራር እንዲፈጠር እና የባለሙያዎቹን የኑሮ ጫና የሚያቃልል ማስተካከያ እንዲደረግ የሚጠይቅ ነው።